ከአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የምስረታ አንደኛ ዓመትን አስመልክቶ የተሰጠ የእንኳን አደረሳችሁ መልእክት። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ከመመስረቱ በፊት በርካታ ተጋድሎዎችን ሲያደርግ የቆየ ቢሆንም እንኳን ተቋማዊ መዋቅር ከያዘበት ቀን ጀምሮ ሰፊው የአማራ ሕዝብ በሚኖርበት በቢዛሞ ምድር ባስቀመጠው የሥራ ዕቅድ መሠረት በርካታ ውጤታማ ሥራዎችን አከናውነው ለዛሬው የአንደኛ ዓመት የተቋም ምስረታን ለማክበር በቅቷል። በመሆኑም የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ በተለያየ የሥራ ስምሪት ላይ ያላችሁ ከፍተኛ የእዝ አመራሮች፣ ከፍተኛ የክፍለ ጦር አመራሮችና በዱር በገደሉ ብርዱና ሐሩሩ ሳይበግራችሁ እየተዋደቃችሁ ያላችሁ ጀግና የፋኖ ተዋጊ ኃይሎች እንዲሁም በሀገር ውስጥና በውጭ ሀገር ያላችሁ የትግላችን ደጋፊዎች ለአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የአንደኛ ዓመት የምስረታ ቀን እንኳን አደረሳችሁ አደረሰን። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ከተመሰረተ ጀምሮ ባስቀመጠው የሥራ አቅጣጫ መሠረት በርካታ ውጤታማ ሥራዎችን መስራት ችሏል። ከነዚህም ሰፊው የአማራ ሕዝብ በሚኖርበት የቢዛሞ ምድር ከተበታተነ አካሄድ በማውጣት ተቋማዊ ቅርጽ በማስያዝ አይደፈሬ ክፍለ ጦሮችን መስርቷል። በአገዛዙ ሴራ ውስጥ ወድቀው በጋራ እንዳይኖሩ የተደረጉትን የኦሮሞና የአማራ ሕዝቦች የነበራቸውን የአኗኗር ዘይቤ በመከተል በጋራ እንዲኖሩ ግንዛቤ በመፍጠር የአገዛዙን ሴራ በጣጥሷል። የማንኛውንም ብሔር ብሔረሰቦች በሃይማኖት፣ በቋንቋና በጾታ፣ በማንነትና ቀለም ልዩነት ሳያደርግ የሚጠብቅ ወታደር ገንብቷል። በአገዛዙ ሴራ ከቀያቸው ተፈናቅለው የነበሩ የኦሮሞና የአማራ ሕዝቦች ወደ ነበሩበት ቦታቸው ተመልሰው በአብሮነት እንዲኖሩ አድርጓል። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ከተመሠረተ ጀምሮ በጠላት ላይ ከፍተኛ የዘመቻ ሥራዎችን ሰርቷል። በመሆኑም በየአካባቢው የሚሊሻ መዋቅርን ማፍረስ ተችሏል። የአገዛዙ የቀበሌ መዋቅሮችን በማፈራረስ የራሱን የአስተዳደር መዋቅር መዘርጋት ተችሏል። የጠላትን የውጊያ ስትራቴጂ በማንበብ የራሱን ጥበብ በመጠቀም ብዙ መብረቃዊ ጥቃቶችንና የግንባር ውጊያዎችን በማድረግ በጠላት ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ በማድረስ የጠላትን ኃይል ሞትና ቁስለኛ በማድረግ ከነፍስ ወከፍ እስከ ቡድን መሳሪያ መታጠቅ ተችሏል። በመጨረሻም የቢዛሞ እዝ የሚከተሉትን መልእክቶች ማስተላለፍ ይፈልጋል። አንደኛ፣ የቢዛሞ ወይንም የወለጋ ተወላጅ ሆናችሁ በአገዛዙ መዋቅር ውስጥ በተለያዩ የአገዛዙ መስሪያ ቤት ያላችሁ ሳይማር ያስተማራችሁን ወገናችሁን እንድታገለግሉ ጥሪ እናስተላልፋለን። ሁለተኛ፣ በአገዛዙ የጸጥታ መዋቅር ውስጥ ያላችሁ ወንድሞቻችን ይህን ጸረ አማራ አገዛዝ ለመገርሰስ ጊዜው አሁን ነውና ወደ ድርጅታችን አማራ ፋኖ ብሔራዊ ኃይል ቢዛሞ እዝ እንድትቀላቀሉ ጥሪ እናስተላልፋለን። ሶስተኛ፣ በሀገር ውስጥና ከሀገር ውጭ ያላችሁ የትግላችን ደጋፊዎች እስካሁን ስታደርጉልን የነበረውን ያለሰለሰ ድጋፋችሁን በጸሎት፣ በምክረ ሐሳብ፣ በፋይናንስ፣ በመረጃ፣ በጉልበትና በቁሳቁስ አጠናክራችሁ እንድትቀጥሉ ጥሪያችንን እናስተላልፋለን። በድጋሜ እንኳን ለአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የአንደኛ ዓመት የምስረታ በዓል አደረሳችሁ አደረሰን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ታኅሳስ 7 ቀን 2018 ዓ.ም